ጉልባን በልቼ አላውቅም። ያመኝሁን ብበላው ሙጊራ ማለት ነው ጋይስ። እስኪ ቤቢሻ ይቆሰው። ሰላም ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ደህና ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። በመላው ዓለም ለምትገኙ ለክርስትና እምነት ተከታዮች በሙሉ ለጓደኞቼ፣ ለቻናሌ ተከታታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። ያው ጊዜውን ቢያልፍ እስከ ሳምንት ድረስ እስከ ዳግማዊ ትንሣኤ ድረስ ይቻላል ማለት ነው። እንኳን አደረሳችሁ ብያለሁ። በዚህ አጋጣሚ ዛሬ እንግዲህ የማሳያችሁ ታላቅ እህት ይኖራችሁ ጋይስ፣ ታላቅ እህት ሲኖራችሁ እንደዚህ ቁጥርጥር ተደርጎ ይላክላችኋል ጋይስ። ተመልከቱ እንግዲህ አሁን ዛሬ ሰርፕራይዝ ነው የሆነው። ምን እንደሆነ አላውቅም። እስኪ ከፍተን አብረን እናየዋለን። ከእህቴ ጋር ነው የተላከልኝ ማለት ነው። እዩት ክፍተቱ ምን እንደሆነ አላውቅም። ትንሽ አመም አድርጎኝ እህቴ ጋር አልሄድኩም ነበር። እህቴ ቆጠርጥር አድርጋ የላከችልኝን ላሳያችሁ ነው ማለት ነው። በነገራችን ላይ ታላቅ እህት እንደ እናት ነች፣ የእናት ምትክ ነች ይባላል። እውነት ነው ጋይስ፣ እውነት ነው እላቸዋለሁኝ። ማሻአላህ የሌለ ነገር የለም። እዩት፣ የሌለ ነገር የለም ጋይስ፣ የሌለ ነገር እዩት ጋይስ፣ እዩት። ቤቢ ጃበር እዚህ ሆኖ ያው ቼኪንግ እያደረገ ነው። ኬኔቶ በሁለት አይነት ትላላችሁ ጋይስ። ዳቦ ማሻአላ 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 ዳቦ እንግዲህ ዘንድሮ አልሄድኩም እና እስኪ እንትን አምጣ ቤቢሻ፣ እንትን አምጣ። ተው በቃ ቆይ እና ወዶችዬ ይሄው እንግዲህ እንደምታዩት ማለት ነው። እንደምታዩት የኔ ወዶች ደህና ናቸው፣ ሰላም ናቸው። ለማንኛውም ሰላም ልበላችሁ። ይኸውላችሁ ዳቦ ይታያችኋል አይታያችሁም? ዳቦ ይህን የመሰለ ዳቦ ዩት ዳቦ ማሻአላህ ተባረከ ረህማን። ያዝ ትልቁ ነው ፈልጋ ዳቦ ይሄን የመሰለ ዳቦ ተልኮልኛል። ኦኬ እንደዚህ ላቁመው እንዴ? ላቁመው ወሰለኝ እንደዚህ ሳይ። ሌላ ምንድነው የተላከልን ቤቢሻ? ሌላ ምንድነው የተላከልን? በሚጥጣ ወለቀ ጉዳችን የሰው ቃ። እስኪ ቆይ እኛ እናቅም እንዴት እንደሆነ እንደሚከፈት እናቴ። ቆይ እስኪ ምንድነው ይሄ? ያ ሰላም ጋይስ እዩት። ምንድነው የሚባለው? ጉልባን ነው የሚባለው። አም ሶሪ ጋይስ። ያው እንግዲህ እንደምታውቁት ቤተሰቦቼ ኦርቶዶክስ እምነት ተከታዮች ናቸው። ሰው እንግዲህ በአጋጣሚ ስላልሄድኩኝ ማለት ነው የተላከልኝ ነው የኔ ወዶች። እሺ ሌላ ደግሞ ምንድነው የተላከልን? ምን እንደሆነ አላውቅም። ቤቢ ከታላቅ እህቴ ጋር ነው የተላከልኝ ማለት ነው። በነገራችን ላይ ምንድነው? እስኪ ቆይ እስኪ እንፍታው እስኪ ቤቢሻ እና ጋይስ እንደዚህ ቁጥርጥር ተደርጎ በተለይ ደግሞ የተጠቀሰ ምግብ ማሻአላህ እዩት ጋይስ፣ የተጠቀሰ ምግብ ዋው! ሽታው ለራሱ ሲጥም ነው የምላችሁ ጋይስ። እንግዲህ ይሄን ተልኮልኛል ማለት ነው። አሁን ከምሽቱ መሰራላችሁ ማለት ነው። ይሄንን እሁድ ከምሽቱ 1 ሰዓት ነው። ከምሽቱ 1 ሰዓት ማለት ነው እሁድ ጋይስ። አይ ዶንት ኖ እንደሆነ ይሄ እና ታላቅ እህት ሲኖራችሁ እንደዚህ ነው። ታላቅ እህት ይኖራችሁ ጋይስ። እዚህ ጋር የሆነ ነገር አለ። ያው እናንተ አይጠቅማችሁም ባሳያችሁ
እና በዓል እንዴት ነው በሰው ሀገር ውዶችዬ? በዓል በሰው ሀገር እንዴት ነው? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? ይሄን ይመስላል ማማዬ። ይሄ ብርጭቆ አምጣና እንጠጣ። ይሄ ብርጭቆ አምጣ እስኪ። ብርጭቆ ቆይ ኖ ወይት ቀስ እና ወዶችዬ ደህና ናችሁልኝ ወይ እናንተ? እንዴት ናችሁ? እንዴት ሁሉ ነገር አረብ ሀገር እንዴት ይዟችኋል? የአረብ ሀገር ጓደኞቼ መቼም አብዛኞቹ የምትከታተሉኝ የአረብ ሀገር እህቶቼ ናችሁ ብዬ ነው። ኬኔቶ ማሻአላ ተባረካላ ነው። እስኪ አሁን እንግዲህ ቀመስ ነው። ፊሊተር በሉት ጋይስ፣ ፊሊተር። እኔ ደግሞ ጥሎብኝ ኬኔቶ በጣም ነው የምወደው። ይኸውላችሁ እንግዲህ ኬኔቶ ይሄንን ይመስላል ማለት ነው። እስኪ ብስሚላ ዋው ሳይ ምርጥ ኬኔቶ፣ የምር ምርጥ ኬኔቶ ነው። ያለ ጠጣ እና ወዶችዬ እንግዲህ ይሄንን ይመስላል። ያው ጋይስ ኢትዮጵያ ላይ ስትኖሩ በዓልን ሁሉም ባንድ ነው የሚያሳልፈው ማለት ነው። ሙስሊም ክርስቲያኑ አብሮ ነው የሚያሳልፈው። በሌላ ነገር እንዳትወስዱት። ያው አብዛኞቻችሁ የምትሉትን ስለማቅ ነው። ስለዚህ ይህ ከታላቅ እህቴ ቤት የተላከልኝ የበዓል ምግብ ነው ማለት ነው። ብዙ ነገሮች እዚህ አሉ። ያው እናንተ ማየት አይጠበቅባችሁም እና እንዳልኳችሁ ነው እንግዲህ እኔ ያው ቤተሰቦቼ ኦርቶዶክሶች ስለሆኑ በዓልን ያው አብረን ነው የምናከብረው ማለት ይቻላል። የኔም በዓል ጊዜ እነሱ ይመጣሉ፣ እኔ ግን መሄድ አልቻልኩም እንዳጋጣሚ ሆኖ ማለት ነው። እንግዲህ ተቆጣጥሮ ከታላቅ እህቴ ቤት ተልኮልኛል። ማይ ሲስተር ማይ ቢግ ሲስተር ቴንክ ዩ ቬሪ ማች እላለሁ። በጣም ነው የማመሰግነው የኔ ውድ። በነገራችን ላይ ሌላ ነገር እንዳይመስላችሁ ኬኔቶ ነው ሁለቱም። ይሄ በጠቆር ተደርጎ ይሄ ደግሞ ላይክ ምንድነው ብራውን ከለር አድርጋ እንትን ያለች በጣም ባለሙያ ጋይስ። እሰይ ጋይስ። እና ጋይስ እኔ ከስንት አመት በኋላ ነው ጉልባን እንግዲህ ያመኝ ሆን አይዶን ነው ብቻ አላውቅም። ጉልባን በልቻ አላውቅም። የእውነት ነው የምላችሁ በጣም ረጅም አመት ሆነኝ ጉልባን በልቻ አላውቅም። ነገር ግን ጉልባን አሁን በላዋለሁ ዞሮ ማለት ነው። ምንም አያደርገኝም ኢንሻአላህ። ቢስሚላህ ብዬ በላዋለሁ። በቃ እንደ ይሄ ደግሞ ጥሩ አይደለም ነው እና ኬኔቶ ካለብ ምንድነው ይሄ ካሜራ ምናምን አታደርግም እህቴ። እሷም ህፃን ልጅ ስላላት ማለት ነው ለእንትን አይጎዳም። እንደገና ደግሞ አያችሁት ጋይስ የኢትዮጵያ ሙጌራ ነው የሚባለው እኛ በሀገራችን ማለት ነው። በወሎኛ ሙጌራ ይባላል። በምጣድ ነው የጋገረችው እህቴ፣ በምጣድ ነው የሚጋገረው። ይሄን ይመስላል ማለት ነው። እሺ ሀቢቢ ወይት እንደገና ደግሞ ይሄ እንዲሁ ይሄን ቀረብ አድርጌ ላሳያችሁ እስኪ ምን እንደሆነ ብቻ አላሁ አለም። እንግዲህ ግጥም አድርጌ ይሄንን ግጥም አድርጌ ማለት ነው ይበላል። እራታችንን እንበላለን እኔና ቤቢ ጃብር ማለት ነው። ይሄንን ይመስላል ጋይስ፣ ይሄንን ይመስላል ከእቴ ቤት የተላከልኝ። ወይኔ ጉልባን ልንበላ ነው ዛሬ። ይሄ ቤቢ ጉልባን ልንበላ ነው። ቴንክ ዩ ሀቢብቲ የኔ ቆንጆ። ያው ይሄን ቪዲዮ ማክሰኞ ልለቀው እችላለሁ ማለት ነው። ምቀረጸው እሁድ ማታ ነው 1 ሰዓት ላይ ብያችኋለሁ፣ ከምሽቱ 1 ሰዓት። እና ወዶችዬ ፕሊዝ ቻናሌ ከተኛበት አስነሱልኝ። ተኝቷል። የእውነት ነው የምላችሁ። እኔ ከኋላ የመተው ለራሱ ብዙ ነገር ዝም ብለው የማይሰሩት ሰዎች ታበረታታላችሁ። እኔ ግን እያበረታታችሁኝ አይደለም። በነገራችን ላይ በስድብ በምን ብመጣ አይኖ አውቀዋለሁ ቻናሌ እንደሚነሳ ስለማውቀው ማለት ነው። ስለማውቀው
ጥሩም ሰርቼ መጥፎም ሰርቼ ስለማውቀው ቪው በምን እንደሚመጣ አውቀዋለሁ። ያንን ላለማድረግ ስለፈለኩኝ ነው እንጂ እኔ ቻናሌን ላስነሳበት ማለት ነው አንድ ጊዜ ነው ማስነሳው። ስለዚህ ውዶችዬ ፕሊስ ያው ለማስታወስ ያክል ነው ሰብስክራይብ አድርጉ እስኪ። ኖ ከዚህ ነው ከዚህ ነው የምሰጠው አማሩ ያው ቤቢ ጃበር ያስቸገረ ነው። ቹፍ ካሜራ ላይክ አድርጉ በላቸው። ቴንኪው በላቸው ሴይ ቴንኪው። ባለፈው አይተውሃል። ቴንኪው በላቸው ቤቢ ቴንኪው በላቸው። የኔ ፍቅር ቻናሌ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ባይ ባይ በላቸው። ባይ ባይ